ንዑድ ክብር የሆነ የአባታችን አቡነ ገብረ መንፈስ ቅዱስ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን መጽሐፍ ካህናት፣ ዲያቆናት፣ ሕዝብ ወንዶችም ሴቶችም ሽማግሌዎችም ሕፃናትም ተሰብስበው በምንጣፍ አንጥፈው ጥላ ዘርግተው በፍጹም ምስጋና በክብር ያንብቡት። ሕሊናን በመሰብሰብ ባለመጠራጠር፣ በፍቅር ባለመንቀሳቀስ፣ በተስፋ በፍጹም ደስታና ጥቅም ያለበትን ይህንን መጽሐፍ ይስሙት። ሕይወት ጥቅምንም ድነትንም የሚገኝበትን ይህን መጽሐፍ ቢሰሙት ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከትን ያገኛሉ ለዘላለሙ አሜን። ባህሪው በማይለወጥ በእግዚአብሔር አብ ስም ከባህሪው አባቱ ከአብ ጋር ትክክል የሚሆን በእግዚአብሔር ወልድ ስም በፍጹም ሦስትነቱ ሁሉን በሚያረጋጋ የእውቀት መገኛ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ ትንቢትን ያናገረ ሰው ሆኖ የሠራት ወንጌልን ያስተምሩ ዘንድ በሐዋርያት ያደረ ማረፊያው የሆኑ ዘንድ የመረጣቸው በአካል ሦስት በባሕሪ አንድ የሚሆን ሦስትነቱ የማይጠቀለል አንድነቱ የማይከፈል አንድ አምላክ ይህ ነው። ምስጋና የባሕሪው ነው። ዓለም ሁሉ በእጁ የተያዘ ነው። ጌትነት የባሕሪው ገንዘቡ ነው። ሁሉን ልመና ይሰማል። ኃጢአታችን ሁሉ በፊቱ የተገለጠ ነው። እረፍትም በሌላቸው መላእክት በቅዱሳን አገልጋዮቹ ይልቁንም በአገልጋዩ በአባታችን ገብረ መንፈስ ቅዱስ የሚቀርበው ምስጋና ለእርሱ ነው ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክብር የሚሆን የከበረ የአባታችን የገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። ንዑድ ክቡር ደግ አባታችን ገብረ መንፈስ ቅዱስ ከደቡባዊው ግብፅ ከታችኛው አውራጃ ኒሳ ከምትባል አገር የወጣ ገዳማዊ ነው። በግብፅ ገዳማት 300 ዓመት ኖረ። ከዚያም ውስጥ የኢትዮጵያ ገዳማት በዙቃላና በምድረ ከብድ 262 ዓመት ያህል እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ኖረ። በምድር ላይ እንደ ሰው ሳይሆን እንደ መላእክት ኖረ። ጴጥሮስ ጳውሎስ በዓል በመጋቢት 5 ቀን እሑድ ቀን ገድሉን ፈጽሞ አረፈ። በአባታችን በገብረ መንፈስ ቅዱስ ጸሎት እግዚአብሔር ይማረን ይቅር ይበለን ለዘላለሙ አሜን። በዘመድ በወገን ከከበሩ ከታመኑ ከደጋግ ሰዎች ከብንያም ወገን የሚሆን ኒሳ ሀገር የሚኖር አንድ ሰው ነበር። ስሙም ስምዖን ይባል ነበር። የሚስቱም ስም አቅሌስያ ይባላል። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ልጅም አልነበራቸውም። ደስ የሚያሰኛቸውንም ልጅ እንዲሰጣቸው በቀን በሌሊት እግዚአብሔርን ይለምኑት ነበር። ጧሪ ቀባሪ የሌላቸው አሳዳጊ ለሌላቸው ሁሉ ልዩ ችግር ላለባቸው ሁሉ ምጽዋትን ይሰጡ ነበር። አቅሌስያ ለ30 ዓመት ያህል መካን ሆና ኖረች። ልጅ ስላልነበራት ታዝን ታለቅስ ነበር። ባሏ ስምዖን እንዲሁ ያዝን ነበር። ከተጋቡ ጀምሮ ከ7 ቀን በቀር በግብር አልተገናኙም ነበር። ስምዖንም አቅሌስያን እግዚአብሔር የዘካርያስን የኤልሳቤጥን የሐናንና የኢያቄምን ጸሎት እንደሰማ የእኛንም ልመና ቢሰማ ነይ እንለምነው አላት። አቅሌስያም እሺ አለችው። ሁለቱም በብዙ እንባና በጽኑ ሐዘን ጸለዩ። ከዕለታት አንድ ቀን አቅሌስያ ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ቆማ ለብዙዎች አርአያ የሚሆን ንጽሕናን የሚወድ ፍቃድን የሚያደርግ አንተን ደስ የሚያሰኝ ልጅ ስጠኝ ብላ ጸለየች። ያን ጊዜም አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው በአንድ ቃል ተናገሩ።
ክብሩ ከሰማይ ከምድር ከፍ ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚተካከል ክህነቱ እንደ መልከ ጼዴቅ ንጽሕናው እንደ ነቢዩ ኤልያስ እንደ መጥምቁ ዮሐንስ የሆነ በክብር ከነቢያት ከሐዋርያት ጋር የሚስተካከል ልጅ ትወልጃለሽ አላት። ይኸውም ለአንቺ ብቻ አይደለም ለዓለም ሁሉ ነው እንጂ። ያን ጊዜ ከሦስቱ አንዱ ተነስቶ በእጁ ባርኮ በሰላም ወደ ቤትሽ ግቢ አላት። በማግስቱም በቤቷ በር ተቀምጣ ሳለች በዚያ ሀገር የሚኖር መስሎ ቄስን መስሎ መንፈስ ቅዱስ ጎበኛት። ሰላም ላንቺ ይሁን፣ ሁልጊዜ የሚያሳዝንሽን የሚያስለቅስሽ ምንድን ነው? ልመናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌስያም በሥራው ሁሉ በፈጣሪዬና በመድኃኒቴ ደስ ይለኛል፣ ሆኖም ግን ልጅ በማጣት አዝኛለሁ አለቅሳለሁም አለችው። መንፈስ ቅዱስም ተነስቶ በፊቷ ቆሞ እፍ አለባት። ከዚያ በኋላ ከእርሷ ተሰወረ። በሌላም ቀን አቅሌስያ ወደ ቤተ ክርስቲያን ስትሄድ እባብ በመንገድ ልጇን አስከትላ ስትሄድ አገኘች። እናታችን ሔዋንን አሳትሻት፣ አባታችን አዳም ተድላ ደስታ ካለበት ገነት አስወጣሽው። የተረገምሽ አንቺ እባብ እንዴት ልጅን አገኘሽ? ልጅ ለሌለኝ እኔ ወዮልኝ፣ ወይታ አለብኝ አለች። እንዲህ እያዘነች ስትሄድ እርግብንም ጫጩቶቿን አስከትላ ስትሄድ አገኘቻት። አባታችን ሆን ያገለገልሽው የዋሃት እርግብ ለአንቺስ ልጅ ማግኘት ይገባሻል አለቻት። እንዲህም እያለች እያለቀሰች ከቤተ ክርስቲያን ደረሰች። በራሷ ላይ ትቢያ ነሰነሰች፣ ልብሷንም ቀደደች። የእመቤታችንን ስዕል ባየች ጊዜ ከፍቅሯ ብዛት የተነሳ ነፍስ እንደተለየው ሰው ሆነች። ደስ የሚያሰኝሽን ልጅ ስጭኝ፣ ደስ የማያሰኝሽ ከሆነ ግን ማኅፀኔን ዝጊው ብላ ጸለየች። በቀድሞ ዘመንም ከቅዱሳን እንስት አንዱ ያደረገችውን በቅዱሳን መጽሐፍ ሰምተናል። እርሷም ያዕቆብና የኤሳው እናት ርብቃ ናት። ማኅፀኗ ስለነበረው ጽንስም የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ሁለት ልጆች ሕዝቦች በማኅፀንሽ አሉ፣ ሁለቱም ልጆች ከአንቺ ይወለዳሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ልጅ ስለማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። የፍቅሯንም ጽናት ባየች የእመቤታችን ስዕል ዘንበል ብላ እነሆ ጸሎትሽ፣ ልመናሽ በእግዚአብሔር ፊት ተሰማ፣ አንቺስ ደስ የሚያሰኝ ልጅንም የሚያገለግል ለሕዝቡ ሁሉ አባት የሚሆን ልጅ እግዚአብሔር ይሰጥሻል አለቻት። ስለዚህ በዓለም በሕይወት ሥጋ አታዩም፣ ከዕረፍቱ በኋላ በመንግሥተ ሰማያት ነው እንጂ። ነገር ግን በእርሱ ፈንታ ስለ ሐዘንሽ ብዛት ስለ ባልሽም ሃይማኖት ጽናት ልጅ ታገኛለሽ። ይህንንም ሄደሽ ለባልሽ ንገሪው አለቻት። አቅሌስያም ከእመቤታችን ስዕል ይህንን የምሥራች ቃል ሰምታ ደስ እያላት ወደ ቤቷ ሄደች። የእመቤታችንም ስዕል እንዳበሰረቻት ለባሏ ነገረችው። ሁለቱም በአንድነት ደስ እያላቸው እግዚአብሔርን አመሰገኑት። በዚያችም ሌሊት መጋቢት ቀን እመቤታችን እንዳበሰረቻት አቅሌስያም ጸነሰች። በታኅሳስ 29 ቀንም ደም ግባቱ ያማረ ወንድ ልጅን ወለደች። እናት አባቱ ደም ግባቱ ያማረ ሁለመናው የተዋበ ልጅ መሆኑን ባዩ ጊዜ እጅግ ደስ አላቸው። ደም ግባቱ ያማረ ሁለመናው የተዋበ ልጅን የሰጣቸው እግዚአብሔርንም አመሰገኑት። በዚያም ቀን መልአኩ ቅዱስ ገብርኤል መጥቶ አቅሌስያን የልጅሽ ስሙ ገብረ መንፈስ ቅዱስ ይባላል ብሏት ከእርሷ ተሰወረ። በዚያችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ስለ ጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከወላጆቹ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህች
ክብር ከእናታቸው ማኅፀን ጀምሮ ቅዱሳን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም። ቆሞ የኖረ እንጂ የእናቱን ጡት አልጠባም። የዚህ ዓለም ጣዕም አላወቀም፣ ልብስንም አልለበሰም። ያን ጊዜ ከዚያ የነበሩ ያዩ የሰሙ ሁሉ አደነቁ። እናቱም ፈጽማ ተደነቀች። 40 ቀን ከሞላው በኋላ ወደ ቤተ ክርስቲያን ወሰዱት። ሥርዓቱ የሚያዘውን ሁሉ ፈጸሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጣለት ገብረ መንፈስ ቅዱስ አሉት። ስምዖንም አገልጋዮቹን ወደ የአገሩ ሁሉ መልእክት ላከና ስለ ተወዳጁ ልጅ የምሳ ግብዣ እናደርግላቸው ዘንድ ክርስቲያኖቹን ሁሉ ጥሯቸው አለ። የሮምንም ንጉሥ ከሹማምንቱ ጋር ጠራው። ንጉሡ ሕፃኑን ባየው ጊዜ ደስ ተሰኝቶ አቅፎ ሳመው። ሰው ሁሉ ይሰበሰብ ዘንድ ቀንደ መለከት እንዲነፋ አዘዘ። ሕፃኑንም በወርቅ ብር፣ በዕንቁ አስጌጠው። ታላቅ ደስታም አደረገ። እናቱም ሞግዚቱን መሬት እንዳታስነኪው ባማረ በተዋበ ቤት እንጂ ወደ ትርታ ቤት እንዳታስገቢው፣ ከማር ከወተት በቀር እህል እንዳታቀምሰው፣ ከመብራት ወደ እሳት እንዳታቀርበው አዘዘቻት። ሞግዚቱም እሺ አለቻት። ያም ሕፃን 2 ዓመት ኖረ። እግዚአብሔርም ዓይነ ልቦናውን አበራለት፣ አንደበቱንም ከፈተለት። ሞግዚቱም ጉልበት ላይ ሆኖ ለሥላሴ ይሰግዳለሁ ብሎ ሰገደ። ወደ መሬትም ወርዶ በግንባሩ ሰገደ። ሞግዚቱም እመቤት ያዘዘችኝን አጠፋው ብላ እጁን ያዘችው። ሕፃኑ ገብረ መንፈስ ቅዱስም እናቴ አሳዳጌ መሬት ስለነካኝ አትዘኚ፣ አታልቅሽ አላት። ከመሬት ተፈጥሬአለሁ ወደ መሬትም ተመልሼ እገባለሁና። ሞግዚቱም ይህንም በሰማች ጊዜ አንተ ሕፃን አነጋገር ግን እንደ አዋቂ ሰው ነው አለችው። ሕፃኑም እኔ ወደ ገዳም እሄዳለሁ፣ ሥጋዬን እፈትነዋለሁ፣ ሥጋዬንም ለነፍሴ አስገዛዋለሁ፣ እንዲሁ የነፍሴን ድህነት እሻ ዘንድ እንዲህ ይሻለኛል አላት። ሞግዚቷም በሕፃኑ አነጋገር ፈጽማ ተደነቀች። ከ3 ዓመት በኋላም መላእክት እየመሩት ወደ ገዳም ወጣ። ሞግዚቱም ካጠገቧ ፈልጋ ባጣችው ጊዜ ደነገጠች። በመሬት ላይም ተንከባለለች። በራሷም ላይ ትቢያ ነስንሳ በብዙ ልመና ስላገኙት ልጃቸው ጌቶቼን ምን እላችኋለሁ? ምን እመልስላችኋለሁ? ብላ ጮኸች። በእመቤቴ በአቅሌስያ ፊት እንዴት እቆማለሁ? አለች። ልጄን ስጭኝ ባለችኝ ጊዜ ምን እመልስላታለሁ? አለች። የመጥፋቱ ወሬ በእናትና በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ። ልጃችን ምን ሆነ? ምንስ ያስለቅስሻል? አሏት። ሞግዚቱም ሕፃኑን አጣሁት፣ የሆነውን አላውቅም፣ ከዚህ በፊት ወደ ገዳም እሄዳለሁ ብሎኝ ነበር ብላ የነገራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያ ነስንሰው በግንባራቸው ወድቀው ወዮልኝ ወይታ አለብን አሉ። አክሊስያም ወዮልኝ ወይታ አለብኝ አለች። የዓይኔ ብርሃን ልቤን ወደ ወይን ደስ የምታሰኘው መካን ስሆን የወለድኩ ልጄ አንተን በማጣት የተሸከምኩ ማኅፀኔ በሐዘን ነደደች። ይልቁንም በድንህን በማጣቴ ሰውነቴ ተጨነቀች። ሞትን አውቄ ባለቀስኩልህ በተሻለኝ ነበር። ወይ እንደ ዮሴፍ ተሸጠክ እንደ እንግዳ ደርሰ ከፊቴ ተሰወረክ ልጄ ወዮልኝ ወይቶ አለብኝ አለች። መንገደኞች ነጋዴዎች ከንፈሮቹ የለመለመ ፊቱ ያማረ ሕፃን ያያችሁ እንደሆን ንገሩኝ ያለች አለቀሰች። የሮም ንጉሥ የሹሙ የስምዖን ልጅ እንደጠፋ በሰማ ጊዜ ሹማምንቱን አስከትሎ እናት አባቱን ሊያጽናና መጣ። ስምዖንም ቁጥራቸው 100 የሚሆኑ አገልጋዮቹን ለፍለጋ በየአገሩ ሁሉ 2 ሆነው እንዲሄዱ አዘዛቸው። ለእያንዳንዳቸው 99 ወቄት ወርቅ ሰጣቸው። የልጄን ዜና ለነገረኝ የገንዘቤን እኩሌታ ሰጠዋለሁ፣ ከመገዛትም ነፃ አወጣዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉ ዘንድ ከሹሙ ከስምዖን በታዘዙት መሠረት 2 እየሆኑ ወደ የሀገሩ ሁሉ ሄዱ።
ሲሄዱም ገባዖን ከምትባል አገር ደረሱ። ጠዋሪዋ ቀባሪዋ ለሌላቸው ሽማግሎች፣ አሳዳጊ ለሌላቸው ሕፃናት፣ ለችግረኞች ሁሉ ምጽዋት ሰጡ። ምጽዋት ሲሰጡ ሕፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን ገብረ መንፈስ ቅዱስም እንደሆነ አላወቁትም። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ተገልጦለት አወቃቸው። በልቡ እኔን ይፈልጉ ዘንድ የተላኩ የአባቴ ወታደሮች እነሆ አለ። እናንተ ወንድሞቼ ከወዴት የመጣችሁ ናችሁ? እናንተ አማኞች ስትሆኑ ወደ አሕዛብ አገር ለምን ገባችሁ? አላቸው። የሹሙ ልጅም እንደጠፋና ይፈልጉ ዘንድ እንደተላኩ ነገሩት። አባታችን ገብረ መንፈስ ቅዱስም መለሰላቸው፣ በዚህ ልጅ ምክንያት ብዙ ሐዘን፣ ብዙ መከራ እያገኛችሁ የሹሙን ልጅ በሕይወት ቢሆን በሞትም ቢሆን አታገኙትምና በእርሱ ምትክ ሌላ ልጅ ይወልዳሉ። ስሙንም ኖብ ይሉታል። ትርጓሜውም የመካን ልጅ ማለት ነው። በሰላም ወደ አገራችሁ ተመለሱ። ይህንንም የትንቢት ቃል ለጌታችሁ ለስምዖን ንገሩት አላቸው። ወታደሮቹም ሰላምታ ሰጥተውት በሰላም ወደ አገራቸው ተመለሱ። በደረሱም ጊዜ አባታችን ገብረ መንፈስ ቅዱስ የነገራቸውን ትንቢት ለጌታቸው ለስምዖን ነገሩት። አባቱ ስምዖንም ይህንን ቃል ሰምቶ መርር ብሎ አለቀሰ። እናቱ አቅሌስያም ወዮልኝ፣ ወዩታ አለብኝ እያለች አለቀሰች። ቴዎድሮስ በሀገሩ ሰማዕት ሆነ። አጥንቶቹ ተገኝተዋል። የአርባን ሐራ ሰማይ አጽማቸው ተገኝቷል። የአንተ አጽም ግን አልተገኘምና መኖርንም መሞትንም አልታወቀምና ወዮልኝ፣ ወዮታ አለብኝ እያለች አለቀሰች። የተላኩት ወታደሮችም እመቤታችን አታልቅሽ አሏት። ፀጉር ከለበሰ አንድ ሰው እንዲህ የሚል ቃል ሰማን ብለው አባታችን ገብረ መንፈስ ቅዱስ የነገራቸውን ሁሉ ነገሯት። ይህንን የትንቢት ቃል አቅሌስያም ሰምታ ለጊዜው ተጽናናች፣ ተረጋጋች። ብዙ ዘመንም እያዘነች ኖረች። ከዚያም በኋላ ኖብ ተጸነሰ። የእግዚአብሔርን ፍቃድ ይሁን ብላ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸውን ባዩ ጊዜ ሐዘናቸው ወደ ደስታ ተለወጠ። ስሙንም ኖብ አሉት። ኖብ ማለት የመካን ልጅ ማለት ነው። አባታችን ገብረ መንፈስ ቅዱስን መላእክት እየመሩ ወደ ገዳም አወጡት። ወደ አልነው ወደ ጥንት ነገራችን እንመለስ። የፈጠንም ስንጓዝ በመንገድ ደከመ። ላቡም እንደ ክረምት ዝናብ ሆኖ ወደ መሬት ይወርድ ነበር። ከዕለታት አንድ ቀን ሥጋውን ሊገልጽ ሰውነቱን ሊዘልፍ ሰይጣን አንደበቱ እየለሰለሰ ሰው መስሎ መጣ። ሕፃኑን ሰላም ለአንተ ይሁን፣ ለምን ታዝናለህ? አለው። አንተ ሕፃን ነህና ምክሬን ስማኝ፣ እኔ ሽማግሌ ነኝና ከመጻሕፍት የሰማሁትን እነግርሃለሁ። ብርድ፣ ረሃብ እግዚአብሔርን ያስረሳዋልና የወደድከውን እየበላ እየጠጣ እንዲህ በአባት ቤት መኖር ይሻልሃል ብሎ መከረው። አይነ ልቦናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስ አካል ሽማግሌ ይመስላል፣ አነጋገር ግን የውሸት ነው። ወደ አባት ቤት ሂድ የምትለኝ ጌታችን በወንጌል አባትን፣ እናቱን፣ ሚስቱን፣ ወንድ ልጁንም ሴት ልጁንም እርሻውንም ወርቁንም ብሩንም ስለ ስሜ የተወ በዚህ ዓለም 100 እጥፍ ዋጋ ያገኛል፣ ወዲያኛውም ዓለም የዘላለም ሕይወትን ይወርሳል ያለውን አልሰማህምን? አለው። ሰይጣንም ሕፃኑን እኔ መልካም አደረግኩልህ፣ በረሃብ በጥም እንዳትሞት መከርኩ፣ አንተ ግን ከክፉ ትመልስልኛለህ፣ እኔ ግን እታገስሃለሁ። አንተ የዋህ ሕፃን ነህና ልጄ ሆይ ወደ አባት ቤት መሄድ ከፈራ ከዚህ በረሃብ በጥም በብርድ እንዳትሞት እህል ብላ፣ ውሃ ጠጣ፣ ቅጠልም ልበስ አለው። አንተ ታናሽ ነህና እንዲህ እመክርሃለሁ አለው። ሕፃኑ መልሶ አንተ ርጉም ከኔ ራቅ አለው። አንተ ግን ሽማግሌ መስለ ነፍሴን ልታጠፋት ትመክረኛለህ። ለፈጣሪ ምን ይሳነዋል? ለወደደው ሰው ድንጋዩን ዳቦ ውሃንም ጣፋጭ ወይን ያደርግለታል። የፀሐዩንም ሐሩር ቀዝቃዛ ያደርግለታል፣ ብርዱንም ሞቃት ያደርግለታል። የደረቀችውንም ምድር በዝናብ ያጠግባታል። ያን ጊዜ ቅጠሎችን ታወጣለች፣
ፍሬዎችንም ታፈራለች፣ ፍጥረትንም ሁሉ ትመግባለች። ሰውም ወደ ገዳም በወጣ ጊዜ ይራባል፣ ይጠማል። ኋላ በመንግሥተ ሰማያት ግን ይጠግባል፣ ይረካል። አንተ ሰይጣን ስለ እኔስ የልቤ ምክር ይሻለኛል፣ ከኔ ራቅ አለው። ሰይጣንም ያነጋገረ ትርጓሜ ምንድን ነው? በእርጅና ምክንያት አእምሮ ይዝሏልና አንተ ሕፃን እስኪ ንገረኝ አለው። እግዚአብሔርም የሰይጣን ልቡን ሰወረው። ሕፃኑም የዚህን ትርጓሜ ልነግርህ ትወዳለህን? በእውነት እግዚአብሔር በፍጥረት ሁሉ የሰለጠነ ነው ብሎ ያነጋገሩን ትርጓሜ ሁሉ አስረዳው። ሰይጣንም ከሕፃኑ አንደበት ይህንን በሰማ ጊዜ ራሱን አዘንብሎ አዝኖ ቆመ፣ ሕፃኑን ማሳሳት አልቻለምና። ሕፃኑም ሰይጣንን ነፍሱን ለማጥፋት ሲያዝን አይቶ አንተ ርጉም ከኔ ራቅ አለው። በፈጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብሎ አዝሃለሁ አለው። ያን ጊዜ የእግዚአብሔር መልአክ ከሰማይ ፈጥኖ ወርዶ ምድርን ሰንጥቆ ወደ ገሃነም ወረወረው። ከዚያ በኋላ ሰይጣኑም እያለቀሰ ወረደ። ወዮልኝ፣ ወዮታ አለብኝ፣ በዚህ ሕፃን ምክንያት መከራ ደርሶብኛልና አለ። ከዚያ በኋላ ሕፃኑ ወደ እግዚአብሔር ጸለየ። ጸሎቱን ከጨረሰ በኋላ ያ ሕፃን ወደ ሌላ ቦታ ሄደ፣ በበረሃ ለበረሃ ዋሻ ለዋሻ። በዚያም አምላኬ ፈጣሪ ልመናዬን ይስማኝ እያለ ጸለየ። ሌላም ብዙ ጸሎት መላልሶ ጸለየ። ያን ጊዜ የእግዚአብሔር መልአክ እንደ ፀሐይ እያበራ ሰማያዊ ኅብስት በእጁ ይዞ ወረደ። እግዚአብሔር እንካ ብሎሃል አለው። በእኔ ምክንያት ደክመሃልና እኔ መልካም ዋጋ እከፍልሃለሁ አለ ብሎ ከፊቱ ተሰወረ፣ ወደ ሰማይ ወጣ። ሕፃኑም በጉልበቱ ሰግዶ የተራበውን የምታበላ የተጠማውን የምታጠጣ አምላክ ሆይ ፈጣሪ ለአንተ ምስጋና ይገባል አለ። ያን ከመልአኩ እጅ የተቀበለውን ሰማያዊ ኅብስት በላ። ያን ጊዜ ጌታ ከእናቱ ከእመቤታችን ጋር ሆኖ አገኘው። አንተ ሕፃን ከየት አገር መጣ? ወደዚህስ ብቻ መጣህ? አለው። አዎን አምላኬ ፍቅር ተስቤ ከእናት ከአባቴ ቤት ተለይቼ ወደዚህ መጣው፣ በገዳም መሞት እፈልጋለሁ አለው። ጌታችን አንተ ሕፃን ስለሆንክ ልብስንም ስላለበስክ ታገስ፣ በራውንስ አትፈራምን? አለው። አባታችን ገብረ መንፈስ ቅዱስም ከእናቴ ጋር ሳለው እህል አልቀመስኩኝም፣ እኔም እህል እንዳልበላ ውሃ እንዳልጠጣ ልብስ እንዳልለብስ ለአምላኬ ቃል ገብቻለሁ። አምላኬ ከወደደ ፀጉር አብቅሎ ሰውነቴን አልብሰው አለ። ጌታችንም የእምነቱን ጽናት አይቶ ና በቀኝ ቁም አለው። እመቤታችን ድንግል ማርያም እጁን ይዛ እኔና ልጄን እንደወደድከን እኔም ልጄም እንወድሃለን ብላ እንደተወደደ ልጇ አቅፋ ሳመችው። ጌታችንም መንፈስ ቅዱስ አጸናው፣ የጀመርከውን ገድል ፈጽም አለው። ጌታችንም ከእመቤታችን ጋር ባረከው። ከባረኩትም በኋላ ከፊቱ ተሰወሩ። በዚያ ቀን እግዚአብሔር መልአኩ ገብርኤልን እኔ የመረጥኩት ሕፃን ወዳለበት ሂድ፣ ሕፃኑ ብዙ ገዳማውያን መነኮሳት ወዳሉበት ገዳም ወስደ በቤታቸው ደጃፍ አኑር አለው። አበምኔቱም አባ ዘመደ ብርሃን ሕፃኑን ከቤት በር ወስደ ከሴቶች ሁሉ እርሷን ስለመረጥኩ ወደዚህ ዓለም መጥቼ ከሥጋዋ ሥጋን ከነፍሷ ነፍስን ነስቼ ሰው እስክሆን ድረስ በመላእክት እጅ ሰማያዊ መብልን ሰማያዊ መጠጥን 12 ዓመት ሙሉ እየተመገበች በቤተ መቅደስ እንዳደገች እንደ እናቴ እንደ ማርያም ወደ መቅደስ አስገባው። እርሱንም ወድጄዋለሁና ንጹሕ አድርጌ ፈጥሬዋለሁና የመንፈስ ቅዱስ ማደሪያ ነውና ምድራዊ ምግብን አይበላም፣ ምድራዊ መጠጥንም አይጠጣም። ምግቡ መንፈሳዊ ምግብ ነው እንጂ ሰው የሚኖረው በእንጀራ ብቻ አይደለምና በእግዚአብሔር አፍ በሚወጣው ቃል እንጂ ብሎ አዘዘ። የእግዚአብሔር መልአክ ቅዱስ ገብርኤል ሕፃኑ ወዳለበት ፈጥኖ ወረደና በክንፍ አቅፎ ሳመው። ሴት ልጇን በጀርባ እንደምታዝል በክንፉ አዝሎ እስከ 7 ሰማያት አሳረገው፣ ከእግዚአብሔር ፊት አደረሰው። ጌታም መልአኩ ቅዱስ ገብርኤልን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰዶና እኔን እንደሳመችኝ ትሳመው፣ ትባርከው። ዳግመኛም የቀደሙ አባቶች አዳምና አቤል፣ ሴትና ሄኖስ፣ ቃይናንና ምላኤል
ያሬድና ሄኖክ፣ ማቱሳላና ላሜህ ኖህ ወዳሉበት ውሰደውና ይሳሙት ይባርኩት። አብርሃም ይስሐቅና ያዕቆብ ወዳሉበት ውሰደውና ይባርኩት። እንዲሁም ነቢያት ሐዋርያትም ወዳሉበት ውሰደውና ይባርኩት። በተረገመ በንጉሥ ሄሮድስ እጅ በእኔ ምክንያት የተገደሉ ሕፃናት ወዳሉበት ውሰደው። በዓለም ፍጻሜ ለመንግሥት ሰማያት ከእኔ ጋር ነግሶ እንደሚኖር ይወቁ። እኔ መርጬዋለሁና ሁሉ እርሱን ባዩ ጊዜ ደስ ይበላቸው አለ። ዳግመኛም መልአኩን ወደ እኔ ይዘውና አለው። ያን ጊዜ መልአኩ ገብርኤል አባታችን ገብረ መንፈስ ቅዱስን እመቤታችን ድንግል ማርያም ወዳለችበት ወሰዶና አቅፋ ሳመችው፣ ባረከችው። ዳግመኛም ቅዱሳን ሁሉ ወዳሉበት ወሰደው። ሁሉም ባረኩት። ሁሉም ከባረኩት በኋላ ወደ እግዚአብሔር መልሶ ወሰደው። ጌታችንም ከእኔ ጋር ነግሰህ ትኖራለህና ጽና፣ በርታ፣ በአንተ ላይ የሚደርሰውን መከራ ሁሉ ታገስ፣ በአንተ ቃል ኪዳን ሰዎች ሁሉ ይድናሉና አለው። ያን ጊዜ መልአኩ ገብርኤል አባታችን ወደ አባ ዘመደ ብርሃን አወረደው፣ ከቤቱም ደጃፍ አስቀመጠው። መልአኩ ገብርኤልም ወደ አባ ዘመደ ብርሃን እግዚአብሔር ያዘዘውን ሁሉ ነገረው። መልአኩ ከእርሱ ከተለየ በኋላ አባ ዘመደ ብርሃንም ፈጥኖ ተነስቶ መልአኩ ቅዱስ ገብርኤል የነገረውን ሁሉ እውነት እንደሆነ ይረዳ ዘንድ ወደ ውጭ ወጣ። መልአኩ እንደነገረው ደስ የሚያሰኝ ሕፃን በውጭ ቆሞ አገኘ። ባየውም ጊዜ አባ ዘመደ ብርሃን ፈጽሞ ደስ አለው። ለእግዚአብሔር የባሕርዩ ስግደትን አቀረበ። ሕፃኑን አንስቶ አቅፎ ሳመው፣ ወደ ቤቱም አስገባው። በክብር በሥርዓትና እግዚአብሔርን በመፍራት አሳደገው። የዳዊት መዝሙርን፣ የብሉይ የአዲስ ኪዳን መጻሕፍትን ሁሉ አስተማረው። የሚማርበትን ጊዜም አስቀድሞ እየተማረ ይመልስ ነበር። የነገሩትን ሁሉ ፈጥኖ ይይዝ ነበር። ለሰው ዕውቀትን የሚገልጽ መንጋውን የሚጠብቅ መንፈስ ቅዱስ አድሮበታልና። ትምህርቱንም ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው፣ አነጋገረው። ስለ እኔ የደከመ የመንግሥቴ ወራሽ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን አለው። እንደወደድክ በሰውነት ላይ ፀጉር ይብቀል፣ ልብስንም ይሁን። ነገ ማልደ ወደ ጳጳሱ አብርሃም ሂድ፣ የሚያዝን ሁሉ አድርግ አለው። ይህንን ነግሮት ወደ ሰማይ አረገ። ያን ጊዜ ከሰውነቱ ፀጉር ወጣ፣ መላ ሰውነቱን እንደ ልብስ አለበሰው። ያን ጊዜ ሕፃኑ ገብረ መንፈስ ቅዱስ ደስ አለው። በምድር ላይ ሰግዶ ከነገሥታት ልብስ የተሻለውን የሚበልጠውን ያለበስከኝ ጌታዬ አምላኬ ምስጋና ላንተ ይገባል አለ። በማግስቱ አባታችን ገብረ መንፈስ ቅዱስ እግዚአብሔር እንዳዘዘው ተነስቶ ወደ አባ አብርሃም ሄደ። መንፈስ ቅዱስ ጸና፣ ባሕርንም እንደ የብስ ተሻገራት። ወደ ጳጳሱም ከመድረሱ በፊት ጌታችን ተገልጾ ጳጳሱን አብርሃምን አነጋገረው። እነሆ ፀጉር የለበሰ ሰው ወደ አንተ ይመጣልና በደስታ ተቀበለው፣ የክህነትን ሥልጣን ስጠው፣ የመነኮሳትን ልብስ አልብሰው አለው። ጌታችንን ተናግሮ ወደ ሰማይ አረገ። ሊቀ ጳጳሱ አብርሃምም ደስ አለው። ይህንን ታላቅ ክብር ለሰጠኝ ለእግዚአብሔር ምስጋና ይገባዋል ብሎ በምድር ላይ ሰገደ። ጳጳሱም ጸሎቱን ከፈጸመ በኋላ አባታችን ገብረ መንፈስ ቅዱስ ከበር ቆሞ አውልጊሶን 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 አለ 3 ጊዜ። ጳጳሱ አብርሃም ይህን ሰምቶ ጌታዬ የነገረኝ ሰው እነሆ መጣ፣ ተነስቶ ተቀበለው፣ እጅ ነሳው። ከወዴት አገር መጣ አለው። አባታችን ከአንተ በረከት እቀበል ዘንድ ከኒሳ ሀገር መጣሁ አለው። እግዚአብሔር ያዘዘኝ ሁሉ አድርግልኝ አለው። ጳጳሱ አብርሃምን በፍርሃትና በትሕትና መነኩሴ መሆን ትችላለህን? አንተ በዕድሜ ታናሽ ነህና አለው። አባታችንም አባቴ ሆይ ጸሎት ትርዳኝ፣ ስለ እኔ ጸልይልኝ። የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጁም ትፈጽማለችና እኔ በፍቃዴ ወደ አንተ አልመጣሁም፣ ፈጣሪ እግዚአብሔር አዞኝ ነው እንጂ አለ። ሊቀ ጳጳሱም ይህን ነገር በሰማ ጊዜ የልቡን ቅንነት የሃይማኖቱም ጽናት አይቶ ፈጽሞ ደስ አለው። መንፈሳውያን አባቶችም ይሰበሰቡ ዘንድ አዘዘ።
ብዙ አባቶችም ተሰብስበው በአንድነት ባረኩት። በረከትም ከተቀበለ በኋላ በሊቀ ጳጳሱ በአባ አብርሃም ድቁናን ሾመው። ለሰማዕቱ እንደ እስጢፋኖስ ጸጋን ሞገስንም የተሞላ ሆነ። ይህ የአባታችን የገብረ መንፈስ ቅዱስ ምግባሩ የቀና ሃይማኖቱ የጸና ነውና የመነኮሳትንም ልብስ አለበሰው። ምንኩስናንም ሥርዓት ፈጸመለት። እንደ እንጦስ እንደ መቃርስ የከበረ አስኬማን አደረገለት። በወገቡም ማቅንና ቅንዓትን ዮሐንስ አሰረለት። ከጥቂት ቀናት በኋላ ቅስናን ሾመው። እግዚአብሔር ያዘዘውን ሁሉ ፈጸምለት። ሕፃኑም አደገ፣ በኃይል በመንፈስ በረታ። በእግዚአብሔርና በሰው ዘንድ እውቀትን ጥበብን የተሞላ ሆነ። ሊቀ ጳጳሱ አብርሃም ልጄ ሆይ ጌታዬ እግዚአብሔር ያዘዘኝ ሁሉ ፈጸምኩልህ፣ ክህነትንም ምንኩስናንም በቅንነት በታማኝነት ጠብቅ አለው። ዳግመኛም ወደ አገርህ ወደ ኒሳ ተመልሰ ሥርዓተ ገዳምን፣ ሕገ ምንኩስናን፣ የእውቀትና የምክር መጻሕፍትን በአምኔቱ ከአባ ዘመደ ብርሃን ተማር አለው። በዚያም ቁጥራቸው 390 የሚሆኑ በኃጢአት ያልረከሱ ንጹሐን አባቶች አሉና ይህንን ተናግሮ ከጨረሰ በኋላ ሰላምታ ሰጡት፣ በሰላም አሰናበተው። አባታችን ገብረ መንፈስ ቅዱስ ሊቀ ጳጳሱ እንዳዘዘው ወደ ሀገሩ ወደ ኒሳ ሄደ። ወደ አበምኔቱም ወደ አባ ዘመደ ብርሃን ደርሶ አውልግሶን 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 አለ። አበምኔቱም ሊቀ ጳጳሱ እንደላከው መንፈስ ቅዱስ አውቆ ወደ እርሱ መጥቶ ሰላምታ ሰጠው። ደህና መጣህን አለው። አባታችንም አዎ ደህና መጣሁ አለ። ሊቀ ጳጳሱም ያዘዘውን ሁሉ ነገረው። አበምኔቱ አባ ዘመደ ብርሃን የአባታችን አነጋገሩን ማማር የአንደበቱን ቅልጥፍና ባየ ጊዜ ተደነቀ። በስውር የመንፈስ ቅዱስ ኃይል እንዳደረበት ያይ ነበርና። አበምኔቱም መንፈሳውያን አባቶች ሁሉ ይሰበሰቡ ዘንድ አዘዘ። ሁሉም ከተሰበሰቡ በኋላ ሊቀ ጳጳሱም ያለውን ሁሉ ነገራቸው። እነርሱም ይህንን ሰምተው እግዚአብሔር ሰላም ከእርሱ ጋር ይሁን ብለው ሰገዱ። አባታችንም ሊቀ ጳጳሱ ደህና ነውን? አሉት። አዎ ደህና ነው አላቸው። ከአባታችን ከአባ ዘመደ ብርሃን የገዳምን ሥርዓት የመነኮሳትን ሕግ እማር ዘንድ ወደዚህ ላከኝ አላቸው። እነርሱም እግዚአብሔር የልብን ሐሳብ ይፈጽምልህ ብለው ወደ የቤታቸው ገቡ። አባታችንም ሊቀ ጳጳሱ እንዳዘዘው የሕግ ምንኩስናን ትምህርት ቀጠለ። አባታችን ገብረ መንፈስ ቅዱስም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ብዙ ዓመት ኖረ። አበምኔቱ ብቻ ነው እንጂ ሌሎቹ አያውቁም ነበር። ቅጠል አምጥተው እንካ ብላ ይሉት ነበር። እርሱም እንደሚበላ ሰው ተቀብሎ ለሌላ ሰው ይሰጥ ነበር። ትምህርቱንም ከፈጸመ በኋላ በአንድ ልብ ጸሎቱን ጀመረ። ብዙ ድካም፣ ብዙ ትጋት ኖረ። ጌታ በወንጌል ነፍሱን ሊያድናት የሚወድ ይጠላታል፣ ስለ እኔ ግን ነፍሱን የሚጠላት ያገኛታል ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስ በእግዚአብሔር ዘንድ ለኃጢአን ፍዳ ለጻድቃን ዋጋ እንዳለ ተረዳ። ጌታችን ከዕለታት አንድ ቀን ተገልጾ የመነኮሳት ክብራቸው በመንግሥተ ሰማያት ከሰባ እርድእት ክብር ይለያል አለው። አባታችን አቡነ ገብረ መንፈስ ቅዱስም መልሶ አቤቱ ጌታዬ አባቴ አበምኔቱ ያዘዘኝ ሁሉ ኑ ፈጸምኩ። ከእንግዲህ ወዲህ ግን ከአንደበቴ የወጣ ስለቴንም እፈጽም ዘንድ እወዳለሁ። በበረሃ እሞታለሁ። ሰው በሌለበት በረሃ ከአራዊት ጋር መኖር ይሻለኛል አለ። ጌታችንም ወዳጄ ገብረ መንፈስ ቅዱስ እንደወደድከው ይሆንልህ፣ እኔ ሁልጊዜ ከአንተ ጋር ነኝ። የብርሃን ሰረገላ ሰጠው፣ በዚያም ተጭነ ወደ ወደድከው ሂድ አለው። አባታችን ገብረ መንፈስ ቅዱስ ይህን ሰምቶ ተደሰተ። ጌታ ተገልጦ እንዳናገረው ወደ በረሃ ሂድ ብሎ እንዳዘዘው ይነግረው ዘንድ ወደ መምህሩ ሄደ። መምህሩም እግዚአብሔር እንዳዘዘው ሂድ ብሎ ባርኮ በሰላም አሰናበተው። አባታችን ገብረ መንፈስ ቅዱስ እንደ ነፋስ እየፈጠነ ሄደ። ቤተልሔም ደርሶ ወደ እርሷም ተመለከተ። ክርስቶስ የተወለደብሽ ቤተልሔም ሰላምታ ላንቺ ይገባል አላት። ክርስቶስ የተገኘባት በረት አይቶ እጅ ተነስቶ አማኑኤል የተኛብሽ በረት ሰላም ላንቺ ይሁን፣ ሰላምታ ይገባል አላት።
ዳግመኛም ሄሮድስ ያስፈጃቸው ሕፃናት ደም የፈሰሰበትን አይቶ ከዚያም እያለቀሰ ሄደ። ናዝሬት ገብቶ የዓለም ሁሉ ጌታ ያደገበትን ናዝሬት ሰላምታ ላንቺ ይገባሻል አለ። ጸሎቱን ካደረሰ በኋላ ሰገደ። ከዚያም ወጥቶ ሄደ። የመጀመሪያውን ታምር ወዳደረገበት ገሊላ ገባ። ጌታችን ከቆመበት ቦታ ላይ ሰገደ። ከዚያም ወጥቶ የእግዚአብሔር አገር ወደምትሆን ደብረ ዘይት ሄደ። ወደ ደብረ ታቦር ሄደ። ጌታችን ወደ ተመላለሰበት፣ ወደ ተሰቀለበት፣ ወደ ተቀበረበት ሁሉ ደረሰ። በጎልጎታም ሳለ ጌታችን ተገልጾ እኔም እናቴም ወደ ተመላለስንባቸው ቦታዎች ሁሉ የተመላለስክ ስለ እኔ ብዙ መከራ የተቀበልክ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን አለው። እኔም ተድላ ደስታ ያለበትን ገነት እሰጥሃለሁ፣ እንደ ወዳጄ እንደ አቤል መንግሥቴን አወርስሃለሁ አለው። ጌታችንም ይህን ቃል ኪዳኑን ሰጥቶ በታላቅ ክብር ወደ ሰማይ አረገ። አባታችን ገብረ መንፈስ ቅዱስም ይህን ቃል ኪዳን ሰምቶ ደስ አለው። ከዚያ በኋላ ተመልሶ ሰው ወደማይደርስበት በረሃ ሄደ። እንደ ሐዋርያት ልዩ ልዩ ታምራትን ያደርግ ጀመር። አጋንንትን አወጣ፣ ድዌዎችን ፈወሰ፣ ለምጻሞችን በቃሉ አነጻ። አጋንንት ያደረባቸው ሰዎች ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ባመኑ ጊዜ ከደዌያቸው ይፈወሱ ነበር። ከሐዋርያትም ምንም አላነሰም። የአባታችን አቡነ ገብረ መንፈስ ቅዱስ ትምህርቱን፣ ዜናውን፣ ሃይማኖቱን ሰምተው ከሳቢሰር፣ ከኒሳር፣ ከምስር፣ ከግብፅ አገር ብዙ ሰዎች ካህናት፣ ዲያቆናት መጡ። አባታችን ገብረ መንፈስ ቅዱስ ምጻተኞችን ይወዳልና መንፈሳዊ አባቱ አባ ዘመደ ብርሃን እንዳስተማረው በጾም በጸሎት መወሰን፣ በንጹሕ ሥጋ በንጹሕ ነፍስ ጸንተው እንዲኖሩ ሕገ እግዚአብሔርን አስተማራቸው። ኃጢያንንም እግዚአብሔር ወደ ማወቅ ይመልሳቸው ነበር። ጻድቃንም የጀመሩትን መልካም ሥራ እንዲፈጽሙ ጥበብን ያስተምራቸው ነበር። መምህራንንም በቅንነት እንዲያስተምሩ ይመክራቸው ነበር። የባልንጀራቸውን በደል ካልተዉ ጥቅም የላቸውምና። ከዕለታት አንድ ቀን ወደ አባታችን ገብረ መንፈስ ቅዱስ አንድ ካህን ከሩቅ አገር መጣ። በእርሱም የደረሰበትን ነገር ሁሉ ነገረው። ሰው ብዙ ኃጢአት ቢሠራ በንስሐ ይድናልን ብሎ አባታችን ገብረ መንፈስ ቅዱስን ጠየቀ። አባታችንም ጌታችን ኢየሱስ ክርስቶስ በወንጌል ኃጢያን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ያለውን አላስተዋልክምን? ልጅ ሆይ እግዚአብሔር ምሕረቱ የበዛ መዓቱ የራቀ ታማኝ ይቅር ባይ አምላክ ነውና አለው። ያን ጊዜ ብፁዓዊ አባታችን አቡነ ገብረ መንፈስ ቅዱስ ኃጢአተኛ ኃጢአቱ ሰርቶ በንስሐ ቢመለስ በኃጢአት እንደማይሞት መንፈስ ቅዱስ እንደገለጸለት ለዚያ ካህን ንስሐ ሰጠው። አባታችን ገብረ መንፈስ ቅዱስ ንስሐ ከሰጠው በኋላ ያም ካህን ደስ እያለው ወደ ቤቱ ተመለሰ። አባታችን ገብረ መንፈስ ቅዱስ ሲያስተምር ትምህርቱ ይሰሙ ዘንድ ብዙ ሰዎች ወደ እርሱ ይመጡ ነበር። መንፈስ ቅዱስ አድሮበት ነበርና ብዙ ሰዎች በሽተኞች በጸሎቱ አምነው ይፈወሱ ነበር። ለኃጢአተኞችም ስርየትን ይለምንላቸው ነበር። ከእግዚአብሔር ዘንድም ምሕረትን ይቅርታን ያሰጣልና ከእግዚአብሔር ዘንድ ምሕረትንም ይቅርታንም ያሰጣልና። ከዕለታት አንድ ቀን ሰዎች እየመሩት አንድ ዓይነ ስውር ወደ አባታችን መጣ። አባታችን ገብረ መንፈስ ቅዱስም በጸሎቱ ዓይኖቹን አበራለት። እርሱም ዓይኖቹን ስለነበሩለት ደስ እያለው ወደ ቤቱ ተመለሰ። ዜናውን በዓለም ሁሉ ተሰማ። በእርሱ ዘንድ ድህነት ስለተገኘ ቦታው እስኪጠባቸው ድረስ ብዙ ሰዎች ተሰባሰቡ። ቦታው ከተማ ሆነ። አባታችን ገብረ መንፈስ ቅዱስ ግን ሰዎች መልካም ሥራውን ተጋድሎንም ስላወቁበት እጅግ አዘነ። እንዲህም አለ፣ ሰዎች እንዲያውቁኝ በዚህ ዓለም ውዳሴ ከንቱ እንዳይሆንብኝ ከዚህ ቦታ ወደ ሌላ ሀገር እሄዳለሁ አለ። አባታችን ገብረ መንፈስ ቅዱስ በዚህ ሐሳብ እያለ መልአኩ ቅዱስ ገብርኤል መጥቶ ቀድሞ እንዳወጣው አሁንም ወደ ሰማይ ላወጣህ አለው። በክንፍ አቅፎ ወደ ሰማያት አሳረገው። እግዚአብሔር ፊትም አቀረበው። ዳግመኛም አብርሃም፣ ይስሐቅ፣ ያዕቆብ፣ 12ቱ ነቢያት፣ 12ቱ ሐዋርያት ቅዱሳን ሁሉ ወዳሉበት አደረሰው። ጌታችንም ከኋላችሁ የተወለደ በገድል የሚበልጣችሁ በክብር የሚመስላችሁ ወደ እኔ በመጣ ጊዜ
ከእኔ ጋር ነግሶ የሚኖር እንደ እናቴ እንደ ማርያም ንጹሕ የሆነ ይህን ጻድቅ እጅ ንሱት፣ ውደዱት፣ ባርኩትም አላቸው። ጌታችንም ለአባታችን በአንድነት በሦስትነት ተገለጸለት። እጁንም ዘርግቶ አቅፎ ሳመው፣ ባረከውም። በልመና በጸሎት ከሲኦል ለምታወጣ ብዙ ነፍሳትን አሉና ከሰው ተለይተ ወደ በረሃ ግባ፣ ከአንበሶች ከነብሮች ጋር ኑር አለው። የእነዚህም ቁጥራቸው 60 አንበሶች 60 ነብሮች ናቸው። አባታችን ገብረ መንፈስ ቅዱስም ጌታችን እነዚህን የሰጠኝን አንበሶችና ነብሮች ምን እመግባለሁ ጌታዬ አለው። ጌታችንም የረገጥከውን የእግርህን ትቢያ ልሰው በዚያ ይጠግባሉ፣ ወደ እኔ እስክትመጣ ድረስ ይህ ምግብ ይሆናቸዋል አለው። ከዚያ የነበሩት ሁሉ ይህን ነገር ሰምተው ተደነቁ። እነርሱም መላእክት ናቸው። ዳግመኛም ልብስ ሳይለብስ ራቁቱን ባዩት ጊዜ ተደነቁ። ጌታችንም ቅዱስ ገብርኤልን ያወርደው ዘንድ አዘዘው። ቅዱስ አባታችንም ወደ ቀድሞ ቦታ መለሰው። አባታችን የጌታን ቃል ሰምቶ ከቀድሞ ቦታ ወደ ሌላ በረሃ ሄደ፣ በውስጧ ተቀመጠ። ሕዝቡም ባጡት ጊዜ ፈጽመው አዘኑ። ስላደረገላቸው ልዩ ልዩ ታምራት ጽኑ ለቅሶ አለቀሱ። ለአምላኩ በቀን በሌሊት ለሚመገዛቱ ስለ ብዙ ድካሙ መልካም ሥራው ሁሉ አለቀሱ። ከ100 ዓመት በኋላ እንዲህ ያለ መልካም ሥራ ጸንቶ ኖረ። ከሰው ተለይቶ ወደ በረሃ ገባ። ወዳልነው ወደ ቀደመ ነገራችን እንመለስ። የበጋውን ሐሩር የክረምቱን ቁር ታገስ። በዚያ ለብዙ ዓመታት በመከራ ኑር። ልብስ አልለበሰም፣ ራቁቱን ኖረ እንጂ። በወገቡም የማቅ መታጠቂያ ነበረው። ራቁቱን በቀዝቃዛ ስፍራ ቆሞ ይጸልይ ነበር። ከውርጩ ቅዝቃዜ የተነሳ ሰውነቱ ደርቆ ነበር። ነፍሱን ነፍሴ ሆይ እግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እወቂ፣ ጽኚ፣ በርቺ አላት። በቀን በሌሊትም በጾም በጸሎት በስግደትና በቁመት ሥጋው እስኪደርቅ ቆዳው ከአጥንቱ ጋር እስኪጣበቅ ድረስ ጸንቶ ኖረ። ምግብም አልነበረውም። የእንጨት ፍሬንም ቢሆን ስርንም ቢሆን ቅጠልም ቢሆን ሳርንም ቢሆን ሌሎች ገዳማውያን የሚመገቡትንም ቢሆን ለሥጋው ምንም ምክንያት አልሰጠም። መላእክትም ዘወትር ይጎበኙን ነበር፣ በሥራው ባኗኗሩ ይመስላቸዋልና። ቀደሙት ቅዱሳን አባቶች በሥራው ባኗኗሩ የሚመስለው የለ። በምድር ላይ ድካምን አበዛ። ምድራዊ ምግብን አልተመገበም፣ ውሃም አልጠጣም፣ ልብስን አልለበሰ፣ ምንም ለሥጋው አላደላለትም። አባታችን ገብረ መንፈስ ቅዱስ በእውነት መላእክት መሰለ። በዚህ ዓለም ስለ ምድራዊ መብል አልተጨነቀም፣ ስለ እግዚአብሔር ብሎ ተራበ ተጠማ እንጂ። ስለዚህ ምግቡ ሰማያዊ ኅብስት ሆነ። ያንንም ቢሆን እየበላ አይደለም። ያንንም ኅብስት ያንን ጽዋ ባሸተተ ጊዜ ብቻ ሳይበላ ሳይጠጣ ይጠግብ ይባረክ ነበር እንጂ። ነቢዩ ዳዊት ክብርን በማየት እጠግባለሁ እንዳለ አባታችን ገብረ መንፈስ ቅዱስ የጌታችንን የኢየሱስ ክርስቶስ ቃል እንዳይታበል አውቆ ጸና እንጂ አልተጠራጠረም። ልብስን ይለብስ ዘንድ አልወደደም። እግዚአብሔር በሰውነቱ ሁሉ በፀጉር አበቀለለት እንጂ። ይኸውም እንደ ልብስ ሰውነቱን የሚሸፍን ለፀጉር እንደ በግ ፀጉር ያለ ነው። ፂሙም ያማረ ነው። እንደ ቁራ የጠቆረ ነው። እንደ ነጭ ሐር የተጎነጎነ ነው። ግርማው እንደ አንበሳ የሚያስፈራ የሚያስደነግጥ ነው። ቁመቱ እንደ ዘንባባ ነው። መዓዛውም ዋጋው እንደ በዛ እንደሚባል ሽቱ ጣፋጭ ነው። የመዓዛውም ሽታ ገዳሙን ሞላው። ፊቱም እንደ እግዚአብሔር መልአክ ያበራል። በፍጹም የተከበበ ነው። የተፈሩትን ነገር ለመናገር ባሰብኩኝ ጊዜ ቃል ያጥረኛል። ገድሉ ትሩፋቱ በባህር ዳር ካለ አሸዋ ከዝናብ ነጠብጣብ ይልቅ ይበዛልና። ከገድል ከትሩፋቱ ማንኛውንም እናገራለሁ። ካንተ ሁሉ ትበልጣለህና ትከብራለህና። ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብትም የእግርህን ትቢያ አያዩልህም። ነቢያት፣ ሐዋርያት ዘመዳችን ይሉሃል። መላእክት፣ ሊቃነ መላእክት በክንፋቸው ይሸከሙሃል። እመቤታችን ማርያም ልጅ ወዳጄ ትልሃለች፣ በተወደደው ልጇም ትመስልሃለች። እግዚአብሔር አባታችን ገብረ መንፈስ ቅዱስን ከእናቱ ማፀን ጀምሮ መረጠው። እግዚአብሔር ነቢዩ ኤርምያስን በእናትህ ሆድ ሳለ አውቄሃለሁ፣ ከማፀን ሳትወጣ ቀድሼሃለሁ እንዳለው
በተፈጥሯቸው ወደ ላይ ሊበሩ ከማይችሉ ከዱር እንስሳት ይልቅ በተፈጥሮ እንደ ንፋስ የሚበሩ የሰማይ ወፎችን እዩ። የዱር እንስሳትንም ሁሉ በእግር ክንፍ ይሄዳሉ እንጂ የላቸውምና። እግዚአብሔር በቸርነቱ ያሰበውና በምሕረቱ የጎበኘው የአባታችን ገብረ መንፈስ ቅዱስ ወደ ፈለገው ቦታ ድንገት ይደርስ ነበር። ወደ ገደል፣ ወደ ዛፍ በክንፍ የሚበሩ ወፎችን መሰለ። እናት አባቱን አላወቀም። በተወለደበት ቤት ከዘመዶቹ ጋር አልኖረ። እንደ መላእክትም ከሰው ተለይቶ ኖረ። ብርሃን ሰረገላ እንደ መላእክት ይበራልና። መላእክት በቀን በሌት ያለ እረፍት ምስጋና ለእግዚአብሔር እንደሚያቀርቡ አባታችን ገብረ መንፈስ ቅዱስ ያለ እረፍት ለእግዚአብሔር ምስጋና ያቀርባል። የልዑል እግዚአብሔርም ቃል የሚሰሙ ሕጉን የሚጠብቁ መላእክት ጽኑዓን ኃያላን እንደሆኑ አባታችን እንደ መላእክት ምስጋና ያበዛል። ሰው በተፈጥሮ ደካማ ነው። መላእክት ግን አይደክሙም፣ አይተኙም፣ አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም፣ አይታመሙም፣ አይሞቱም። የመላእክት ተፈጥሯቸው ከእሳት ከነፋስና ወይንም ከማይታይ ከማይዳሰስ ነው። ነቢዩ ዳዊት በመዝሙሩ መላእክቱን መንፈስ አገልጋዮችንም የእሳት ነበልባል የሚያደርጋቸው ብሎ እንደተናገረ የሰው ተፈጥሮ ግን ውሃ፣ መሬት፣ ነፋስ፣ እሳት ነውና ይኸውም እንደ ሸክላ ሰሪ ሥራ ነው። ይህ አባታችን ገብረ መንፈስ ቅዱስ ግን ከመላእክት ጋር ተባበረ። የሚነጋገረውም ከመላእክት ጋር እንጂ ከሰው ጋር አይደለም። እርሱ እንደ መላእክት ንጹሕ ነውና መጽሐፈ መላእክት በየወገናቸው ያመሰግናሉ እንዳለ አባታችንም ሥጋ እንደለበሰው ሆኖ እንደ መላእክት ዘወትር ያመሰግን ነበር። ስለዚህ ነገር ቅድስናን፣ ንጽሕናን፣ ምስጋናን ማዘወተሩ መላእክትን አስመሰለው። ነቢዩ ዳዊት ወደ ቤቴ ድንኳን አልገባም፣ ወደ መኝታ አልጋ አልወጣም፣ ለዓይኖቼም መኝታ ለቅንድቦቼም እንቅልፍን ለጉንጮቼም እረፍትን አልሰጥም፣ የእግዚአብሔር ቦታ የያዕቆብን አምላክ ማደሪያው እስካገኝ ድረስ ብሎ የተናገረውን አስቦ በቀንም በሌትም አይተኛም ነበር። አባታችን ገብረ መንፈስ ቅዱስ በእውነት የዳዊትን ትንቢት ፈጸመ። ወደ ቤቴ ጥላ ውስጥ እንዳይገባ ወደ መኝታዬም አልጋ እንዳይወጣ ፈጽሞ ማለ። የመላእክት አለቃ ቅዱስ ገብርኤል ከእናት ከአባቱ ቤት ከወጣው ቀን ጀምሮ እናት አባቱ ቤት አልተመለሰም። የግብፅን ገዳማ ዞረ እንጂ ለማደሪያው ዋሻ ለመኝታው ምንጣፍ አልፈለገ። ኦሪት ሔዋን ዕፀ በለስን ባየች ጊዜ ቀጥፋ በላች። ሁለቱም ዓይኖች ተከፈተ፣ እነርሱም ራቁታቸው እንደሆኑ አወቁ። አፈሩም። የበለስንም ቅጠል ሰፍተው ለራሳቸው ግልድም አደረጉ። ቅዱስ አባታችን ግን ቅጠልም ሳርም ቢሆን አልለበሰም። ለሥጋው ምንም ምክንያት አልሰጠ። ከእናት ከአባቱ ቤት ከወጣ ጊዜ ጀምሮ ለብዙ ዘመናት ራቁቱን ኖረ እንጂ ልብስን መልበስ አልወደደም። ከእናቴ ማኅፀን ራቁቴን ወጣሁ፣ ወደ መሬትም እመለሳለሁ ይል ነበር። እግዚአብሔር ሰውን ሲፈጥረው ጥረህ ግረህ ምግብን ብላ ብሎታልና። የጣመ የላመ መብል ሞትን ያመጣልና። ክንፍ ያላቸው የሰማይ ወፎችም በመብል ምክንያት ወጥመድ ውስጥ ይያዛሉ። አባታችን ገብረ መንፈስ ቅዱስ ግን በዚህ ኃላፊው ዓለም መብልን መጠጥንም አልወደደም። እግዚአብሔር ፊት ራቁቱን ቆሞ ይለምን ነበር። ቅዱሳን መላእክት መብልን መጠጥን የሚያስከትልልኝ አለን? ነቢዩ ዳዊት በዚህ ዓለም የደከመ ለዘላለሙ ይድናል፣ ለጥፋትም አያገኘውም እንዳለ አባታችን የዘላለም ጥፋት እንዳያገኛቸው በዚህ ዓለም አስተዋይ ሆነ። ነቢዩ ሲራክ የጥበብ ስር መሠረቷ እግዚአብሔር መፍራት ነው፣ ጫፎቿም የሕይወት ዘመን ያስረዝማሉ እንዳለ ዳግመኛም የጥበብ ከወደድኳት ብዙዎቿንም እጠብቃለሁ አለ። እግዚአብሔር ይጠብቅሃል። ጥበብንም እውቀትንም የተባለው እግዚአብሔር መፍራት ነው። የዋህነትም ሃይማኖትንም የተባሉት የእግዚአብሔር ፍቃድ ናቸው። እግዚአብሔርን መፍራት አትርሳ፣ ሳትጠራጠር አገልግለው። አባታችን ገብረ መንፈስ ቅዱስ የእግዚአብሔርን መፍራት ጥበብን በእውነት ገንዘብ አደረገ። ለምግባቸው ስንቅን፣ ለጠማታቸው ውሃን በከረጢታቸው ገንዘብ ያልያዙ የሐዋርያት ምጻተኝነት አስቦ ከዚህ ዓለም ተድላ ደስታ ራቀ። አባታችን ገብረ መንፈስ ቅዱስም እነርሱን መሰለ፣ በፍቅራቸው ጸና፣ ድካማቸው ወደደ፣ ፍለጋቸውን ተከተሉ፣ ሥርዓታቸውን ጠበቀ፣ በትጋት በሃይማኖት ይመስላቸው ዘንድ ወደደ። ዳግመኛ ሐዋርያት የመነኮሳት ሥርዓት ገንዘብን በመናቅ ተክል ዘርፍን ባለመማጀት እርሻን፣ ላሞችን፣ ፍየሎችን፣ በጎችን
ባለማርባት ሚስትን፣ ልጆችን፣ እህቶችን፣ ወንድሞችን፣ እናት አባትን በመተው ሳዩ የሐዋርያት ፍለጋ ያልተከተለ ሰው ድነትን አያገኝምና። ስለዚህ አባታችን ገብረ መንፈስ ቅዱስ ዓለምን በውስጡ ያለውን ሁሉ ተወ፣ ናቀ፣ ጸና እንጂ አልተጠራጠረም። አባታችን ገብረ መንፈስ ቅዱስ ያደረገውን ታምራት የሠራውን ትሩፋት ባሰብኩኝ ጊዜ ልቤ ይደነግጣል ይረዳልም። ሥራው ተጋድሎ ከሰው ሥራ የተለየ እጹብ ድንቅ ነውና ቅዱሳን ይልቅ ትዕግሥቱን ገንዘብ አደረገ። ጾም ጸሎትን ያበዛ የአባታችን የገብረ መንፈስ ቅዱስ ያደረገው ታምራት የሠራው ትሩፋት አይቆጠርም። ድንቅ ሥራውን እሰማ ዘንድ ታምራቱንም አይ ዘንድ እቸኩላለሁ። መጽሐፍ ስንጴርን ከሚባል ከከበረ ዕንቁ ከወርቅ ከብር ከማር ከስኳር ይልቅ የሆነን ሰው ዜና መስማት ይወደዳል ብሎ እንደተናገረ ሐዋርያት ዘመዳችን ይሉሃል ወዳልነው ወደ ቀደመው ነገራችን እንመለስ። ሐዋርያት ስለምን ዘመዳችን አሉት? ደጋግ ሰዎች ስለሆኑ። የጻርጴ የሜዴት ሰዎች ሲሆኑ በአይሁድ መካከል እውነተኛውን ነገር መንገድ የምታስተምር ጳውሎስ ሆይ አትርጉምንም። በአይሁድ ወገን ይኸው ያዕቆብ ነው፣ ስለ እርሱ ወንድሞቻችን ናቸው። በወንጌል በኩል ግን ከእነርሱ ጠላቶቻችን ናቸው። ዳግመኛ ያዘጋጃቸውን እነርሱን ጠራ፣ የጠራቸውንም እነርሱን አጸደቀ፣ ያጸደቃቸውንም እነርሱን አከበረ። ሕግ ላላቸው ሥርዓት አላቸው፣ ልጅን መምሰል አለባቸው። እነርሱ አባቶቻችን ናቸው፣ ለእነርሱም ተስፋ አናገረላቸው፣ ከእነርሱም ክርስቶስ ተወለደ ብሎ ጳውሎስ እንደተናገረ። ጴጥሮስም እኛ የአይሁድ ወገን ነን፣ ከኃጥኣን ከአሕዛብ ወገን አይደለንም የማለቱ ከተመረጡት ከያዕቆብ ነገድ ከሮቤል ወገን ነውና። አንተ ንዑድ ክቡር የምትሆን አባታችን ገብረ መንፈስ ቅዱስ በእውነት የነቢያት የሐዋርያት ወገን ነህ። ነቢዩ ዳዊት በመዝሙሩ የጻድቃን ደጆች ይባረካሉ፣ በቤቴ ክብር ባለጠግነት አይጠፋም ብሎ እንደተናገረ በእውነት አንተ አባታችን ባለጠጋ ነህ፣ ክቡር ነህ። እግዚአብሔር ከቅዱሳን ሁሉ ይልቅ መርጦ አክብሮሃልና። አንተ ግን ንጹሕን ቅድስናውን የተሞላ ነህ። ንዑድ ክቡር የምትሆን አባታችን ገብረ መንፈስ ቅዱስ ሆይ እውነትን ወደድክ፣ ኃላፊ ጠፊ የሚሆን የዚህን ዓለም ክብር ናክ። ስለዚህ ሰማያውያን መላእክት ምድራውያንም ጻድቃን ሰማዕታት በአባር በቸነፈር ዘመን ገበሬ እርሻውን በዝናብ ሳያርስ የምድር ፍሬ ሳይደርስ ይኸው ወርሃ ሰኔ ነው 30፣ 60፣ 100 ያማረ ፍሬ ያፈራ እያሉ ያመሰግኑሃል። የአባታችን የገብረ መንፈስ ቅዱስ የሥራው ፍሬ ምግባር ትሩፋቱ በዚህ ዓለም ከሚዘራው ዘር ሁሉ በዛ። በተኩላ መካከል እንደሚታረዱ በግ ሆኑ። እንደ እባብ ልባሞች እንደ ርግብ የዋሆች ሆኑ እንደ ጌታ በወንጌል። ስለዚህ ሰማዕታት በዓለማውያን ነገሥታት አደባባይ እንደ ውሾች ሬሳ ተጣሉ። አባታችን ገብረ መንፈስ ቅዱስ ሰው በማይደርስበት ነጣቂ ተኩሎች ወዳሉበት በረሃ እሄዳለሁ አለ። የበረሃ አውሬዎች እንዲበሉኝ ሥጋዬ እጥላለሁ አለ። እነርሱም አንበሳ፣ ነብር፣ ተኩላ፣ ዘንዶ፣ እባብ ናቸው። እነዚህ በየወገናቸው ቁጥር የላቸውም። እንደተጣለ ሬሳ እሆናችኋለሁ። ነቢዩ ዳዊት የባሮች አገልጋዮች ሥጋ ለሰማይ ወፎች ምግብ እሆናችኋለሁ ብሎ የተናገረው በእኔ ላይ ድረስ ይፈጸም ዘንድ ዳግመኛ ጳውሎስ ክርስቶስን በመከራው ከመሰልነው በሕይወት እንመስለዋለን ብሎ የተናገረውን አሰበ። ዳግመኛም በትዕግሥቱ ከመሰለው በክብሩ እንመስለዋለን አለ። ዳግመኛም በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ሥጋዊ አካል ይዘራል፣ መንፈሳዊ አካል ይነሳል ብሎ እንደተናገረ ከኃላፊው ዓለም ተድላ ደስታ የሸሹ መናንያን በእውነት የተበተኑ በበረሃ የተጣሉ ከድካማቸው የተነሳ ድርቅ በጸናበት ወራት እንደ አመድ አምዶ ቅጠል ሥጋቸው እስኪደርቅ ድረስ ፊታቸውም እንደ ድስት ጥላሸት እስኪጠቁር ድረስ በበረሃ ተጣሉ። ሙታን በሚነሳበት ጊዜ ግን ፊታቸው ከፀሐይ 7 እጅ ያበራል። በሰማይ እንደሚንቦገቦግ እንደ ድንጋይ ኮከብ ለምግባታቸው ያበራል። ስለዚህ ነገር አባታችን ገብረ መንፈስ ቅዱስ በበረሃ ይኖር ዘንድ ጨከነ እንጂ አልተጠራጠረም። አስቀድመን እንደተናገርን የበረሃ አራዊት ባሉበት ሁሉ ዞረ። የበረሃ አራዊት ሁሉ ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ ባዩት ጊዜ ሊጣሉት ወደዱ። ነገር ግን የእግዚአብሔር ኃይል ከለከላቸው። አባታችን ግን ከእርሱ ወዳሉበት ሄዶ በመካከላቸው ይመላለስ ነበር። በእነርሱ ተበልቶ ሊሞት ይወዳልና።
በጥፍራቸው ይባጥጡት ነበር። ነገር ግን በእርሱ ክፉ ሊያደርጉበት የቻለ የለ፣ በእርሱ ያደረ እግዚአብሔር ኃይል ይከለክላቸው ነበርና። እነርሱ ግን ከፊቱ ቆመው ለእርሱ እንደሚሰግዱ ራሳቸውን ዘንበል አደረጉ። ይኸውም ከእርሱ ርቀው አይደለም፣ ከእርሱ ጋር ተስማምቶ በአንድነት ይኖሩ እንጂ። እግዚአብሔር የተራበ አንበሶችን ወዳሉበት ጉድጓድ በተጣለ ጊዜ ዳንኤል እንዳዳነው አየዋችሁን። በጥርሳችሁ አልነኩትም፣ በጥፍራቸው አልቧጨሩትም፣ እንደተራቡ ተገኙ እንጂ። ስለዚህ አባታችን ገብረ መንፈስ ቅዱስም ሊጎዱት አልቻሉም፣ እግዚአብሔርን በማምለክ ሕይወቱ እንደ ዳንኤል ሆኗልና። በተጋድሎ ግን አባታችን ገብረ መንፈስ ቅዱስ ይበልጣቸዋል። ዳንኤል ጥቂት ዘመን ኖረ፣ ከአንበሶች ብቻ ጋር ተስማማ። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ግን ከነጣቂዎች ከሆኑ ከበረሃ አውሬዎች ሁሉ ጋር ኖረ። እነዚህ ድብ፣ ተኩላ፣ ዘንዶ፣ እባብ ናቸው። ብዛታቸው እንደ ዱር ሳር ሆኖ የሚርመሰመሱ ሁሉ ከእርሱ ጋር ተስማምተው ኖሩ። የበረሃ አራዊትም ከለመዱት ኋላ ወደ እርሱ ይመጡ፣ ከእግሩ በታችም ይተኙ ነበር። አገልጋይ ለጌታው እንደሚገዛ፣ ተማሪ መምህሩ እንደሚያገለግል ያገለግሉት ነበር። ለጸሎት በተነሳ ጊዜ ከእርሱ አብረውት ይቆሙ ነበር። እንደ ፍየል እንደ በጎች እረኛ ይታዘዙለት ነበር። ወደ እርሱ ሮጠው ሄደው ይሰግዱለት ነበር። የእናቱን ድምፅ እንደሰማ ሕፃን የእናቱን ጡት ሊጠባ ከእስራቱ ተፈቶ እንደሚሮጥ እምቦሳ ሊቀበሉት ወደ እርሱ ይሮጣሉ። እንደዚህ ይፈነጥዛሉ፣ ይወዱታል፣ ይከተሉታል። እንዲህ ያለ የሚያስደንቅ ታምር ያየ የሰማ ማን ነው? እንደ አምላክ እንደ ፈጣሪያቸው ይታዘዙለታል፣ ይሰግዱለታል። አንበሳም የላም ጊደርን አይቶ፣ ተኩላም በግን አይቶ፣ ነብርም ፍየልን አይቶ፣ ጅብም አህያን አይቶ ይተዋል እንጂ ዘንዶና እባብ ሰውን አይተው አይነድፉምን? ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ግን ከእነርሱ ጋር ተስማምቶ ኖረ። እንደ በግ እንደ ፍየል ግልገል የአንበሳ ደቦችን በፊቱ ሲሮጡ በእጁ ይዟቸው ነበር። እንደ ላም ጥጃም ያቅፋቸው ነበር። እንደ አገልጋይም እንደ ወንድም እንደ ጓደኛም እንደ ሥጋ ዘመድ ሆኑለት። አባት እናቱ ምን አይነት እንደሆኑ አያውቅም። ነገር ግን ሐዋርያት አንተ ዘመዳችን ነህ ብለው ነገሩት እንጂ አባታችን ከአባ ዘመደ ብርሃን ጋር ኖሯልና። ከዚያ ውስጥ ገዳማትን ዞረ። እግዚአብሔር እንደወደደው እንደ ዮሐንስ ወንጌላዊ በቅዱሳን ሁሉ ዘንድ እንደተወደደ መላእክትም ዘወትር ይጠብቁ ዘንድ አዘዛቸው። ብዙ ውርጭ ብዙ አመዳይ በሚገኝበት ደሴት ከረግረግ በሆነ ጥልቅ ጉድጓድ እንደኖረ ጥቂቱን እንናገር ዘንድ እንመለስ። ነቢዩ ኤርምያስ በረግረጋማ ቦታ ለረጅም ሰዓት እንደጸለየ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወደ አንተ ያቀረብኩትን ልመናዬን ስማኝ፣ ፈጽመህ ይቅር በለኝ። ልመናዬ እንዲህ ይላል፣ አቤቱ ገጸ ምሕረትን እሻለሁ፣ ገጸ ምሕረትን ከኔ አትመልስ የሚለውን የዳዊትን ጸሎት እስከ መጨረሻው ጸለየ። ዳግመኛም እያለቀሰ አቤቱ ይቅር በለኝ፣ ዘወትር ወደ አንተ እጮሃለሁ የሚለውን የዳዊትን መዝሙር እስከ መጨረሻው ጸለየ። ከጌታው ጋር እየተነጋገረ ጸሎቱን አበዛ። አገልጋዩን ለምን ችላ ትለዋለህ? ለደቀ መዛሙርቱ ጴጥሮስ የተናገረው ቃል ለምን ይታበያል? እነሆ እኛ ሁሉን ትተን ተከተልን፣ ምን እናገኛለን ብሎ በጠየቀ ጊዜ አንተም ስለ ስሜ ቤትን ወይንም ወንድሞቹን፣ እህቶቹን፣ አባት እናቱን፣ ሚስቱን፣ ልጆቹን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትን ይወርሳል ያልከው ቃል ለምን ይታበያል? ባለመቶ ፍሬ የተባለው ስለ ኃጢአታችን ቃል ኪዳን የተቀበሉ ጻድቃን ናቸው። ኃጢያን ስለ ዳኑ ተከተሏቸው። በጻድቃን ቃል ኪዳንም ይደሰታሉ። በቅኖችም በጸናች ሃይማኖት የሚያስምሩ መምህራን መንጋቸውን ቢጠብቁ 100 እጥፍ ያፈራሉ። አቤቱ ጌታዬ ሆይ ስለ እኔ ለባሪያ ፊትን አሳየኝ፣ ቃልን አሰማኝ። ቃል ያማረ ፊትም የተዋበ ይሁንና። አቤቱ ጌታዬ ሆይ ከጥልቅ ልቤ እጠራሃለሁ። አቤቱ ልመኔን ስማ፣ ጆሮ የልመኔን ቃል የሚያደምጥ ይሁን። አባታችን አዳም የተድላ ደስታ ባለበት ገነት ብቻውን ሳለ እንዲህ ብሎ ጸለየ። ሱራፌል መላእክት እያገለግሉት ከማን ጋር ልደሰት ብሎ ለመነ። ስለ እኔ ግን ማን ደስ ይለዋል? በእውነት ያለ ሐሰት ዘመኖቼን አበዛ። ከጽኑ አለኝታዬ አታሳፍረኝ። ከእናቴ ማፀን ጀምሮ በአንተ ጸናው። በእናቴም እወርሳለሁ። አምላኬ አንተነ፣ ሁልጊዜ መጠጊያ መደገፊያ አንተነ። ዳዊት መዝሙር ከመጀመሪያው እስከ መጨረሻው ድረስ ጸለየ። ነቢዩ ዳዊትም በቅንነት በሌሊትም ሕጉን የሚያነብ
ዳግመኛም የመረጥከው የተቀበልከው ምስጉን ነው ብሏልና። አቤቱ ጌታዬ ሆይ እኔ በገድል በትሩፋት ደስ ያሰኘው አይደለሁምን? አንተ መረጥከኝ እንጂ። መልአክንም ወደ እኔ ልከ ክፋትን በጎንም ሳላውቅ ከእናት ከአባቴ ቤት አወጣኸኝ፣ በበረሃ አኖርከኝ። ከመላእክት ጋር በአንድነት አመሰግን ዘንድ አጸናኸኝ። ሁልጊዜ ለሰው ሁሉ ምሕረትን ሰላምንም አስማማው። አንተም ልመናቸውን ትሰማለህ። ሰውን ለማዳን ምክንያት የምትሻ መዓትህ የራቀ ይቅር ባይ ነህና። ይህንንም የሚጸልየው ቆሞ አይደለም፣ ወደ አምላኩ በጉልበቱ እየሰገደ እንጂ። የወንጌል ወዙ እስኪንጠፋጠፍ ድረስ በጉልበቱ እየወደቀ የተነሳ እየሰገደ ጸለየ እንዳለ። ወደ ደቀ መዛሙርቱም ሄደ፣ ተኝተውም አገኛቸው። ጴጥሮስንም እንዲህ አለ፣ አንዲት ሰዓት እንኳን ከእኔ ጋር መትጋት እንዲህ ተሳናችሁ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። መንፈስ ይሻልና ሥጋ ግን ደካማ ነው። ሰዓቲቱም ካለፈች በኋላ ጌታ ወጥቶ ደቀ መዛሙርቱን ከእንግዲህ ወዲህ እረፉ አላቸው። መንፈስ ይሻላል ሥጋ ግን ይደክማል ማለቱ የሥጋ ባህሪ ደካማ ነውና ወደ አሰበውም ቦታ አይደርስም። ሁልጊዜ መትጋትንም አይወድም፣ የጀመረውም ሥራ ሁሉ አይጨርስምና። ይህ ቅዱስ አባታችን ገብረ መንፈስ ቅዱስ እንዳሰበው ያደርጋል። የሥጋ ድካም በምንም የለበትም። ሲመሽ ስግደቱን ይጀምራል፣ መላሌቱን ሲሰግድ ያድራል። እስኪነጋ ድረስ ምንም አያርፍም። ከሰውነቱ የሚወጣው ላቡ መሬትን እስኪያጨቀየው ድረስ እንደ ፈሳሽ ውሃ ሲወርድ ነበር። ቀኑን ሙሉ ሲያነብና እንደ መልአክ ሲዘምር ሲያመሰግን ይውል ነበር። አቤቱ ጌታዬ ሆይ እንደ ሥራዬ እንደ ትሩፋቴ የምልህ አይደለሁም፣ እንደ ቸርነትህ እንደ ይቅር ባይነትህ ነው እንጂ። አሁንም ፍቃድህ ለዘላለም ይሁንልኝ አለ። አሜን። በእውነት ይደረግልን።